ሁላችንም በትምህርተ መስቀል እናማትብ ዘንድ ቀኝ እጃችንን እናውጣ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ዘአውጽአነ እምጽልመት ውስተ ብርሃን፣ ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከሲኦል ወደ ገነት፣ ከገሃነም ወደ መንግስተ ሰማያት የመለሰን የአባቶቻችን አምላክ የኛም አምላክ ስሙ የተመሰገነ ይሁን። በቅድሚያ የተከበሩ ክቡር አባታችን ሊቀ መዘምራን ቆሞስ አባ ፍሬ ስብሐት የዚህ ታላቅ ደብር ዋና አስተዳዳሪ፣ አይንተ እግዚአብሔር አባቶች ካህናት፣ ላይካነ ምስጢር ወንድሞች ዲያቆናት፣ የእግዚአብሔር ቤተሰቦች አባቶችና እናቶች፣ እህቶችና ወንድሞች ሕፃናትም ጭምር በልዑል እግዚአብሔር ስም ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን አደራችሁ? እንደምን እስከ ሰዓት አደረሳችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችንን የከፈተ ከፍቶም ያከናወነ ልዑለ ባሕርይ ቅዱስ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። መኑ ውእቱ ገብረ ኄር ወምእመን፣ ታማኝና ቸር አገልጋይ ማን ነው? እንደ እግዚአብሔር መልካም ፈቃድ አጠር ላለ ደቂቃ የምንመማርበት መነሻ ኃይለ ቃል ይህ ኃይለ ቃል ይሆናል። ታማኝና በሉ እስኪ ድምጻቸው አይሰማም። ታማኝና ቸር አገልጋይ ማን ነው? ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር አምላካችን ስሙ በድጋሚ የተመሰገነ ይሁን። ይህንን ኃይለ ቃል የተናገረልን ኢትዮጵያዊ ሊቅ ቅዱስ ያሬድ የተናገረው ኃይለ ቃል ነው። ይህንን ኃይለ ቃል ሊቁ ቅዱስ ያሬድ በድርሰቱ ሲናገር የመጽሐፍ ቅዱስን ሐሳብ መሰረት በማድረግ ተናግሮታል። ስለዚህ በመጽሐፍ ቅዱስ ውስጥ የዚህ መሰረታዊ ሐሳብ በማቴዎስ ወንጌል ምዕራፍ 25 ከቁጥር 21 ስንመለከት ተጽፎ እናገኘዋለን ማለት ነው። ቸርና ታማኝ አገልጋይ ማን ነው? በዚህ ኃይለ ቃል እንድንመማርበት የተፈለገው ዋናው የትምህርታችን ዓላማ ለእግዚአብሔር ለአምላካችን ለጌታችን ታማኝና ቸር አገልጋይ ሆነን መኖር እንዳለብን የሚያስረዳን ስለሆነ ነው። እንግዲህ እንደሚታወቀው በሥርዓተ ቤተ ክርስቲያን የአብይ ጾምን አባቶቻችን ሊቃውንት በየሳምንቱ ስያሜ ሲሰጡት ይህንን ወይም ደግሞ ስድስተኛውን ሳምንት ገብረ ኄር ብለው ሰይመውታል። ምን አልኳችሁ? አይሰማም እንዴ? ምንድን ነው ያልኳችሁ? ገብረ ኄር ቸር አገልጋይ ማለት ነው። ቸር አገልጋይ ብለው አባቶቻችን ሰይመውታል። እንግዲህ በዚህ ሳምንት ክርስቶስ በምድር ላይ ተገልጦ በሚያስተምርበት ጊዜ በምሳሌ እየመሰለ በተለያየ መንገድ አስተምሯል። ገበሬዎችን በዘር፣ ሴቶችን ደግሞ በእርሾ፣ ነጋዴውን ደግሞ በወርቅ፣ በብር፣ በመክሊት በተለያየ መንገድ ሰዎች በሚረዱበት መጠን ክርስቶስ ምሳሌ እየመሰለ አስተምሯቸዋል። ስለዚህ በዚህ በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምረን ስንመለከት ኢየሱስ ክርስቶስ በነጋዴ ወይም ደግሞ በወርቅ መስሎ ያስተማረውን የምሳሌ ትምህርት እናገኛለን። ያስተማረውን የምሳሌ ትምህርት እናገኛለን። ኃይለ ቃሉን ስንመለከት እንዲህ ይለናል። መንግስተ ሰማያት ሕገ ወንጌል ባሮቹን ጠርቶ ብዙ ወርቅ እያንዳንዳቸው ወርቅ ከሰጣቸው በኋላ ወደ ሌላ ሀገር ትቷቸው የሄደን ነጋዴን ትመስላለች ይለናል። መንግስተ ሰማያት ሕገ ወንጌል ባሮቹን ጠርቶ ይነግሩበት ዘንድ ያተርፉበት ዘንድ ወርቅን የሰጣቸውን ባለጸጋን ትመስላለች ይለናል። ባለጸጋን ትመስላለች። በዚህ ስንመለከት እንዲህ ይለናል። ያ ባለጸጋ ባሮቹን ከጠራቸው በኋላ ወርቅ ሰጣቸው። እነዚህ ባሮች በሶስት መንገድ የተከፈሉ ናቸው። አንደኛው 5 መክሊት የተሰጠ ነው። ሁለተኛው አገልጋይ ደግሞ 2 መክሊት የተሰጠ ነው።
ሶስተኛው አገልጋይ ደግሞ አንድ መክሊት የተሰጠ ነው። አንድ መክሊት የተሰጠ ነው። ለነዚህ ለእያንዳንዳቸው ለሶስቱ በሚችሉት መጠን ወጥተው ወርደው ያተርፉበት ዘንድ ይነግሩበት ዘንድ ያ ባለጸጋ ወርቅን ሰጣቸው ይለናል። እና ከሰጣቸው በኋላ 5 የተቀበለው አገልጋይ 5 አትርፎ 10 አደረገ ይለናል። 10 አደረገ፣ ወጥቶ ወርዶ ነገደበት። 2 የተሰጠውን ደግሞ እንደዚህ ወጥቶ ወርዶ 2 አትርፎ 4 አደረገ። የሚገርመው ነገር ያ አንድ መክሊት የተሰጠው ሰው ወስዶ ያንን መክሊት በምድር ውስጥ ምድሩን ቆፍሮ ቀበረው ይለናል። ቀብሮ አኖረው እና ያ ባለጸጋ ከብዙ ዘመናት በኋላ እነዚህ አምባሮቹን ጠራቸው። እነዚህ አምባሮቹን ከብዙ ዘመን በኋላ የእነዚህ አምባሮች ጌታ መጣና ተቆጣጠራቸው ይለናል። 5 መክሊት የተቀበለው መጣ፣ ወደ ጌታው ቀረበና እነሆ ወጥቼ ወርጄ አተርፍበት ዘንድ 5 መክሊት ሰጠኝ ነበር። ስንት መክሊት አልኳችሁ? 5 መክሊት ሰጠኝ ነበር። ስለዚህ እንዳዘዝከኝ ወጥቼ ወርጄ 5 አትርፌ 10 አድርጌዋለሁ። እነሆ መክሊትህ አለው። እነሆ መክሊትህ። በዚህ ጊዜ ያ ጌታ እንዲህ አለው ይለናል። ኦ ገብርኄር ወምእመን፣ አንተ ቸር ታማኝ አገልጋይ፣ አንተ ቸር ታማኝ አገልጋይ ባሪያ ሆይ፣ እነሆ ዘበውድ ሚመነ ኮንከ፣ በጥቂቱ የታመንክ ነህና ዲበ ብዙ እሰይመከ፣ በብዙ ወገን ላይ እሾምሃለሁ። ውስተ ፍስሓሁ ለእግዚእከ፣ ተድላ ደስታ ወዳለበት ግባ አለው ይለናል። አዎ ያ ሰው ትልቅ የሆነ ዋጋን አገኘ ማለት ነው። ሁለተኛው መጣ። እነሆ ያም ሁለተኛው ሰው 2 መክሊት ሰጠኝ ነበር፣ አሁን ግን ወጥቼ ወርጄ ነግጄበት አትርፌ 4 አድርጌያለሁ። 2 አትርፌ 4 አድርጌያለሁ። ስለዚህ እነሆ መክሊትህ አለው። ይህም ልክ እንደ መጀመሪያው ታማኝ አገልጋይ ውስተ ፍስሓሁ ለእግዚእከ፣ ደስታ ወዳለበት በጥቂቱ የታመንክ ነህና በብዙ ሾምሃለሁ፣ ስለዚህ ተድላ ደስታ ወዳለበት ግባ አለው ይለናል። ያ ሶስተኛው አገልጋይ ወይም ደግሞ ሶስተኛው ባሪያ መጣና ጌታውን እንዲህ አለው፣ እነሆ አንድ መክሊት ሰጥተኸኝ ነበረ። ጌታ ሆይ ካልዘራህበት የምታጭድ ካልበተንበት የምትሰበስብ ጨካኝ መሆንክን አውቃለሁና ያ የሰጠኸኝ ወርቅ ቢጠፋኝ ሌባ ወንበዴ ቢቀማኝ ብዬ ፈርቼ ወስጄ ምድር ቆፍሬ አኖሬው ነበረ። እነሆ መክሊትህ አለው። ጌታው መልሶ እንዲህ አለው፣ አንተ ክፉ ሐኬተኛ ባሪያ፣ ካልዘራሁበት እንዳጭድ ካልበተኑበት እንዲሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባህ ነበር። እኔም መጥቼ ያለኝን ከትርፉ ጋር እወስደው ነበር። ስለዚህ መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት አለ ይለናል። ያችን አንዷን መክሊት ውሰዱበትና ያ ለባለ 10 መክሊት ስጡት፣ ላለው ሁሉ ይሰጠዋል ይበዛለትማል፣ ከሌለው ግን ያንን ያለውን ይወስዱበታል አለና የማይጠቅመውን ባሪያ በውጭ ወዳለ ጨለማ አውጡት፣ በዚያ ልቅሶና ጥርስ ማፋጨት ይሆናል ብሎ ያ ጌታው ያንን ባሪያ ወደ ዘላለም ፍርድ ወሰደው ይለናል። እንዲህ ያደረገው እንግዲህ ይህንን የምሳሌ ኃይለ ቃል ራሱ ክርስቶስ በምድር ላይ ተገልጦ በሚያስተምርበት ጊዜ የተናገረው ኃይለ ቃል ነው። ይህ ወደኛ ሕይወት ሲቀየር ያ ጌታ ወይንም ደግሞ ባለጸጋ የተባለው እግዚአብሔር ነው። ማን ነው አልኳችሁ? እግዚአብሔር ነው። ጸበሉን ዝም ብላችሁ እየተቀበላችሁ ልቦናችሁን ወይም ጆሮአችሁን ከቃሉ ጋር አድርጉ። ያ ባለጸጋ ወይንም ደግሞ ጌታ የተባለው እግዚአብሔር ነው። ባሮች የተባልን ደግሞ እኔና እናንተ ነን፣ የእግዚአብሔር ቤተሰቦች።
እኛ የእግዚአብሔር ባሪያዎች ነን። እኛ የእግዚአብሔር አገልጋዮች ነን። መክሊት የተባለው ደግሞ እያንዳንዳችን እኛ የሰው ልጆች እግዚአብሔር የሰጠን ስጦታዎች ናቸው። እግዚአብሔር በተለያየ መንገድ የሰው ልጅን ሲፈጥር ያለ ስጦታ አልተወንም። እያንዳንዳችን ስጦታ ተሰጥቶናል። ስለዚህ ያ የተሰጠን ስጦታችን መክሊት ነው ማለት ነው። መክሊት ነው። እግዚአብሔር የሰጠን መክሊት ልንጠቀምበት የሚገባ መክሊት ማለት ነው። ልንጠቀምበት የሚገባ መክሊት። ይህን ጠቅለል ስናደርገው በመጀመሪያ ትልቁ መክሊታችን ማንነታችን ነው። የእግዚአብሔር ቤተሰቦች ትልቁ መክሊታችን ማንነታችን ወይንም ደግሞ ክርስትናችን ነው። እንደ ክርስትና ያለ ትልቅ መክሊት የለም። እግዚአብሔር አምላካችን ክርስትናችንን ራሱ ክርስቶስ ቅዱስ ስጋውን በመስቀል ላይ ቆርሶ ደሙን አፍሶ ስጋውን ቆርሶ ደሙን አፍሶ ክርስትናችንን ሰጥቶናል። ስለዚህ ክርስትናችን ስጦታ ነው። በክርስትና ጊዜ ወይም ደግሞ በምንጠመቅበት ጊዜ በዕለተ ጥምቀት በእኛ ላይ መንፈስ ቅዱስ ያድርብናል። ማን ያድርብናል አልኳችሁ? መንፈስ ቅዱስ ያድርብናል። ስለዚህ መንፈስ ቅዱስ ትልቅ ስጦታችን ነው ማለት ነው። ክርስትና ሲባል ዝም ብሎ በስም የምንለብሰው ክርስትና አይደለም። ክርስትና ማለት በክርስቶስ ክርስቲያን ተብለን ከእግዚአብሔር ጋር አንድ የሆንበት የመንፈስ ቅዱስን ጸጋ ያገኘንበት እግዚአብሔር አምላካችን እኛን ለእርሱ ማደሪያ ያደረገበት ምስጢር ነው። ስለዚህ ክርስትና ከእግዚአብሔር ዘንድ ያገኘነው ትልቁ መክሊታችን ወይም ደግሞ ስጦታችን ነው ማለት ነው። ስጦታችን ነው። ስለዚህ ባለ 5 መክሊት የተባለ ፍጹም ክርስቲያን ነው። ምን አልኳችሁ? ባለ 5 መክሊት ፍጹም ምን? ፍጹም ክርስቲያን። ያ ማለት እምነት ያለው፣ ምሕረትን የሚያደርግ፣ ትዕግስት ያለው፣ ቸርነትን የሚያደርግ፣ ፍቅር ያለው እንዲሁም ደግሞ በተስፋ የሚኖር ወይንም ደግሞ በፍስሐ በደስታ የሚኖር እሱ ፍጹም ክርስቲያን ይባላል። ፍጹም ክርስቲያን ይባላል። ባለ 2 የተባለ ደግሞ እምነት ያለውና በደስታ የሚኖር ነው። በዚህ በፊልጵስዩስ ሐዋርያው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 4 ቁጥር 4 ላይ ስንመለከት ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ ተብሎ ተጽፏል። አዎ ምን ይበላችሁ አልኳችሁ? ደስ ይበላችሁ። በማን ደስ ይበላችሁ? በጌታ በክርስቶስ ደስ ይበላችሁ፣ በእግዚአብሔር ደስ ይበላችሁ ተብሎ ተጽፎልናል። ዛሬኛ ክርስትናችን ሃይማኖታችን ሊያስደስተን ይገባል። አንዳንድ ጊዜ በክርስትናችን ከመደሰት ይልቅ የምንሸማቀቅበት ብዙ ሰዎች አለን። ነጠላ ለብሰን ስንሄድ፣ መስቀሉን ስንሳለም፣ እንደው ዝቅ ብለን በትህትና ስንኖር የሚያሳፍር የሚመስለን ማለት ነው። አዎ ግን ደግሞ በጌታ ደስ ይበላችሁ ተብሎ ተጽፎልናል። ስለዚህ በክርስትናችን ተደስተን መኖር እንዳለብን ይነግረናል ማለት ነው። ባለ 1 መክሊት የተባለው ደግሞ እምነት ብቻ ያለው ነው። ምን ያለው አልኳችሁ? እምነት ብቻ ያለው ወይም ደግሞ በስም ክርስቲያን የተባለ ማለት ነው። አንዳንድ ጊዜ ክርስቲያን ስለተባለ ብቻ የምንጸድቅ የሚመስለን ሰዎች አለ። በ40 ቀናችን በ80 ቀናችን ተጠምቀን የሥላሴ ልጅነት አግኝተን በዚህ ብቻ የምንጸድቅ የሚመስለን ብዙ ሰዎች አለን ማለት ነው። ብዙ ሰዎች አለን። እግዚአብሔር አምላካችን በክርስቶስ ክርስቲያን ተብለን የተጠራን የክርስቶስን ስራ እንድንሰራ ነው። በዚህ በግብረ ሐዋርያት ምዕራፍ 11 ከቁጥር 26 ላይ ስንመለከት ወተሰሚዩ ክርስቲያነ በአንጾኪያ ደቀ መዛሙርቱ በአንጾኪያ ክርስቲያን ተብለው ተጠሩ ይለናል። እስከዚያን ድረስ ቢጽ አርዲት ወይም ደግሞ ሕዝብ ተብለው ነበር የሚጠሩት። ስለዚህ ክርስቶስ በምድር ላይ ተገልጦ ባስተማረበት ጊዜ ደቀ መዛሙርቱ በአንጾኪያ ምን ተባሉ አልኳችሁ? ክርስቲያን ተባሉ። በዚህ ስም እኛም እንጠራበታለን ማለት ነው። በዚህ ስም እንጠራበታለን። በዚህ ስም ስንጠራ ደግሞ የእግዚአብሔር ልጆች ሆነን ነው። በዚህ በዮሐንስ ወንጌል ምዕራፍ 1 ከቁጥር 12 ላይ ስንመለከት በስሙ ለሚያምኑት የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው ይለናል። ምን ሰጣቸው አልኳችሁ? ስልጣንን ሰጣቸው። ስለዚህ ክርስቲያን የተባል የእግዚአብሔር ልጆች ስለሆን ነው ማለት ነው። የእግዚአብሔር ልጆች ስለሆን ነው። የእግዚአብሔር ልጆች ስንሆን ክርስቲያን ተብለን ስንጠራ ደግሞ ብዙ ስራ ልንሰራ ይጠበቅብናል ማለት ነው። ስለዚህ ባለ 5 የተባለ ፍጹም ክርስቲያን፣ ባለ 2 የተባለ ደግሞ መካከለኛ ክርስቲያን፣
ባለ አንድ የተባለ ደግሞ በስም ክርስቲያን ተብሎ የሚጠራ ነው ማለት ነው። በስም ክርስቲያን ተብሎ ነው የሚጠራ። በሌላ መልኩ ስንመለከት ፍጹም ክርስቲያን ዓለምን የመነነ ወይንም ደግሞ የናቀ ያ ፍጹም ክርስቲያን ይባላል። ክርስቶስ በወንጌሉ ላይ እንደተናገረ ፍጹም ልትሆን ብትወድ ያለህን ሽጥና ተከተለኝ ብሎታል። ያንን ባለጸጋ ምን ላድርግ ባለው ጊዜ ያለህን ሽጥና ተከተለኝ ብሎታል። ስለዚህ ያ ማለት ያለውን ሽጦ የሚከተል ማለት በምናኔ እግዚአብሔርን ብቻ በማገልገል የሚኖሩ ማለት ነው። መካከለኛ ወይም ደግሞ ባለ ሁለት መክሊት የተባለ ደግሞ መካከለኛ ክርስቲያን ነው። ያ ማለት በዓለም ላይ ያለ በሃይማኖት ጸንቶ ምግባር እየሰራ የሚኖር ማለት ነው። ልክ ክርስቶስ ያንን ያለን ሽጥና ተከተለኝ ከማለቱ በፊት እነዚህ ስድስቱ ቃላተ ወንጌል ወይም ደግሞ ወንድምህን ውደድ፣ እናት አባትህን አክብር፣ አምላክህን እግዚአብሔር አምላክህን አምልክ እያለ እነዚህ የነገረው ያ በመካከለኛ ክርስቲያን ደረጃ የሚመሰል ነው ማለት ነው። የሚመሰል ነው። ስለዚህ ዛሬ በተለይ እኛ በዚህ ዓለም ላይ ስንኖር በመካከለኛ ክርስትና ላይ ነው የምንኖር። ያ ማለት ፍጹምም ያልሆን ያለንን ሽጠን ክርስቶስን ያልተከተል ግን ደግሞ በዓለም ላይ ያለን ክርስቶስን ተከትለን በምጽዋት እግዚአብሔርን የምናስደስት በስጦታ በአስራት በኩራት እግዚአብሔርን እያስደሰትን የምንኖር በምግባር በተለያየ በመልካም ስራ እግዚአብሔርን እያስደሰትን የምንኖር በባለ ሁለት መክሊቱ እንመሰላለን ማለት ነው። ባለ አንድ መክሊት የተባለው ደግሞ በስም ክርስቲያን ተብሎ ፍጹምም ያልሆነ መካከለኛም ያልሆነ ግን ደግሞ በስም በክርስትና ብቻ የሚኖር ማለት ነው። ይህንን አባቶቻችን ሲናገሩ መንግስተ ሰማያት በወጣኒነት በማዕከላዊነትና በፍጹምነት ትወረሳለች ይለናል። አዎ በወጣኒነት በማዕከላዊነት በፍጹምነት ወጣኒነት ክርስቲያን መባል ነው። ማዕከላዊነት ማለት ደግሞ ክርስቲያን ተብሎ የክርስቶስን ስራ መስራት ነው። ፍጹምነት ማለት ደግሞ ዓለምን ንቆ እግዚአብሔርን በማገልገል መኖር ማለት ነው። እግዚአብሔርን በማገልገል መኖር። ስለዚህ ትልቁ የመጀመሪያው መክሊታችን ወይንም ደግሞ ስጦታችን ክርስትና ነው ማለት ነው። ክርስትና ነው። በክርስትና መክሊት በተለያየ መንገድ ስራ ልንሰራበት ወይም ደግሞ ልንጠቀምበት ይገባናል ማለት ነው። በክርስትና መክሊትን የታወቀ ከሆነ ስለ ክርስቶስም ልንሰብክ ይገባናል ማለት ነው። አዎ መክሊታችን ወይም ደግሞ ክርስቲያንነታችን መክሊት ከሆነ በእግዚአብሔር የሰጠን መክሊታችን እግዚአብሔር የሰጠን ስጦታችን ከሆነ ስለ ክርስቶስ ስም ስላመንክ የተጠላ ትሆናለህ እንጂ ሰዎችን አትጠላም። አዎ ዛሬኛ በክርስቶስ ስም ካመንና ክርስቲያንነታችን መክሊታችን መሆኑን ካወቅ አንተ በክርስቶስ ስም የተጠላ ትሆናለህ። አንቺ በክርስቶስ ስም የተጠላሽ ትሆኛለሽ። ግን ደግሞ ሰውን ልጠላ አይገባም ማለት ነው። ለምን? ክርስቲያንነታችን በተግባር የዘለለ ስራ ስለሚጠይቅ ማለት ነው። ስለዚህ ስለ ስሙ በክርስትናችን ልንሰደድ እንችላለን። ግን ደግሞ ክርስቲያን ከሆን ማሰደድ በእኛ ውስጥ አይፈቀድም ማለት ነው። አዎ ስለ ስሙ እንሰደዳለን፣ ግን ደግሞ በስሙ ልናሰድድ አንችልም። በስሙ እንሰብካለን፣ በስሙ ግን አንነግድም። አንዳንድ ጊዜ ዛሬ በዓለም ላይ ያሉ ሰዎችን ስንመለከት በስሙ የሚነግዱ ብዙ ሰዎች አሉ። አዎ በስሙ የሚነግዱ ክርስቶስን ወይም ደግሞ ስሙን ሃይማኖታቸውን ተገን አድርገው ሌላ ክርስቶስ የማይፈልገውን ነገር የሚያስተናግዱ ወይም ደግሞ ክርስቶስ የማይፈልገውን ነገር የሚያስተላልፉ ማለት ነው። የሚያስተላልፉ ያ በክርስቶስ ስም ማመን ሳይሆን በክርስቶስ ስም መነገር ነው ማለት ነው። ስለዚህ የክርስቲያን መክሊታችንን ልንቀብረው አይገባንም ማለት ነው። አንዳንድ ጊዜ የክርስቲያንነት መክሊታችንን በዘር ቀብረነዋል። የክርስቲያን መክሊታችንን በቋንቋ ቀብረነዋል። የክርስቲያንነት መክሊታችንን በብሔር ቀብረነዋል። የእግዚአብሔር ቤተሰቦች ያ ባለ አንድ መክሊት የተሰጠው ሰው መሬቱን ቆፍሮ ቀብሮ እንዳኖረው ሁሉ ዛሬ በስም ክርስቲያን ተብለን ግን ደግሞ ክርስቲያንነታችንን በተለያየ መንገድ ቀብረነዋል። አዎ ያ የክርስትና ሕይወታችን በእግዚአብሔር ዘንድ የተወደደ እንዳይሆን ያ የክርስትና ሕይወታችን በምድር ላይ እግዚአብሔርን የሚፈልገውን ነገር ሰርተን በሰማይ የእግዚአብሔርን መንግስት እንዳንወርስ
የክርስትና ስራችን በዘር ተቀብሮብናል። የክርስትና ሕይወታችን በቋንቋ ተቀብሮብናል። የክርስትና ሕይወታችን በብሔር መሬት ውስጥ ተቀብሮብናል የእግዚአብሔር ቤተሰቦች። ስለዚህ እኛ ባለ 5 ወይም ደግሞ ባለ 2 መክሊቶች እንድንሆን ወይም ደግሞ ታማኝና ቸር አገልጋይ እንድንሆን ይህንን መክሊታችንን ልንቀብረው አይገባንም ማለት ነው። አዎ ልንቀብረው አይገባንም። ስለዚህ መንፈስ ቅዱስ ስጦታችን ነው። ይህንን ስጦታችንን ደግሞ ሳናሳዝን እግዚአብሔርን እያስደሰት ልንይዘው ወይም ደግሞ እግዚአብሔርን እያስደሰት ልንኖር ይገባናል ማለት ነው። በሌላ መልኩ ባለ 5 የተባሉ ሊቀ ጳጳሳት ናቸው ይለናል። ባለ 5 የተባሉ ሊቀ ጳጳሳት ናቸው። ያ ማለት 5 አይነት ስልጣን አለው ማለት ነው። እነዚህ 5 ስልጣኖች የሊቀ ጳጳስ ስልጣን፣ አንብሮተ ላዕለ ጳጳስ፣ በጳጳስ ላይ እጅን ማኖር ወይም ደግሞ ጳጳስን መሾም፣ ሰይመ ቀሲስ፣ ሰይመ ዲያቆን፣ ቄስ መሾም፣ ዲያቆን መሾም፣ እንዲሁም ደግሞ ማጥመቅና ማቁረብ፣ እነዚህ 5ቱ ለሊቀ ጳጳስ የተሰጡ ናቸው ይለናል። ለሊቀ ጳጳስ የተሰጡ ናቸው። ባለ 2 የተባለ ደግሞ ቄስ ነው ወይም ደግሞ ካህን ነው ይለናል። የዚህ ስልጣን ማጥመቅና ማቁረብ ነው። ማጥመቅና ማቁረብ። ባለ 1 መክሊት የተባለ ደግሞ ዲያቆን ነው ይለናል። ያ ማለት በተልእኮ እግዚአብሔርን ማገልገል ማለት ነው። እግዚአብሔርን ማገልገል። በዚህ ምሳሌ ላይ ባለ 1 የተሰጠው ወይም ደግሞ ባለ 1 መክሊቱ እንደቀበረ ተነግሯል እንጂ ባለ 5 መክሊት ተሰጠው፣ 2 መክሊት ተሰጠው መክሊታቸውን የቀበሩ ብዙ ሰዎች አሉ የእግዚአብሔር ቤተሰቦች። አዎ ክርስቶስ በምሳሌው ላይ እዚህ ላይ ሲያስቀምጥልን ባለ 1 መክሊቱ መሬቱን ቆፍሮ ምድሩን ቆፍሮ መክሊቱን ቀበረው ይለናል። ግን ደግሞ በዚህ ምሳሌ ላይ ያልተገለጹ ባለ 5 መክሊት፣ ባለ 2 መክሊት ስልጣን ተሰጥቷቸው 5 መክሊት ወይም ደግሞ 2 መክሊት ተሰጥቷቸው እግዚአብሔርን ከማስደሰት ይልቅ እግዚአብሔርን የሚያስቀይሙ በዚህ መክሊታቸው እግዚአብሔርን ከማገልገል ይልቅ እግዚአብሔርን የሚያሰድቡ ብዙ ሰዎች አሉ። አዎ ቤተክርስቲያናችን የምትፈተነው በዚህ ነው። የእግዚአብሔር ቤተሰቦች ብዙ ሰዎች መክሊት አለን እያሉ ያንን መክሊታቸውን ያለ አግባቡ በማዋላቸው ምክንያት ቤተክርስቲያናችን እየተረበሸች ያለችው ለዚህ ነው። ስለዚህ ያንን መክሊታችንን በአግባቡ ልንጠቀምበት ወይም ደግሞ እግዚአብሔርን ልናገለግልበት ይገባናል ማለት ነው። እግዚአብሔርን ልናገለግልበት ይገባናል። እንግዲህ ባለ 1 መክሊቱ ያንን መሬቱን ቆፍሮ ቀብሯል። ባለ 5 መክሊት ወይም ደግሞ ባለ 2 መክሊቶች ደግሞ የቀበሩ ወይም ደግሞ እግዚአብሔርን ያላገለገሉ ይህንን መክሊት ተሰጥቷቸው እግዚአብሔርን ሳያገለግሉ የሚኖሩ ሰዎች 1 መክሊት ተሰጥቶት ከቀበረው ይልቅ የነዚያ ኃጢአት እጅጉን በጣም ይበዛል ይለናል። አዎ ባለ 5 መክሊት ወይም ደግሞ 5 መክሊት ወይም 2 መክሊት ተሰጥቷቸው እግዚአብሔርን ሳያገለግሉ የሚኖሩት 1 መክሊት ከተሰጠው ይልቅ ኃጢአታቸው ወይም ደግሞ በደላቸው የበዛ ነው ይለናል። በደላቸው የበዛ ነው። ያ ማለት እግዚአብሔር ይታመናሉ ብሎ እግዚአብሔር ያገለግሉበታል ብሎ ብዙ መክሊት ስለሰጣቸው ያንን መክሊታቸውን በአግባቡ ማዋል ስላልቻሉ ማለት ነው። እንግዲህ እግዚአብሔር አምላካችን በዚህ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 ላይ የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው ብሎ እንደተናገረ እግዚአብሔር የተለያየ መክሊት ሰጥቶናል። አዎ ለሊቀ ጳጳሱ የተለየ መክሊት፣ ለቄሱ የተለየ መክሊት፣ ለዲያቆኑ የተለየ መክሊት፣ ለምዕመኑ የተለየ መክሊት፣ ለማንኛውም ክርስቲያን የተለያየ መክሊት ተሰጥቶናል። እግዚአብሔር በምድር ላይ ለፈጠረው ሰው ሁሉ መክሊት ያልሰጠው ማንኛውም ሰው የለም። ስለዚህ የተሰጠንን መክሊት አውቀን ያንን በተሰጠን መክሊት እግዚአብሔርን ልናገለግልበት ይገባናል ማለት ነው። እግዚአብሔር በተለያየ መልኩ የጸጋ ስጦታ ወይም ደግሞ የመክሊት ስጦታ ሰጥቶናል። መሬት ቢሰጠን በትጋት እንድናመርትበት ነው። ዕውቀት ቢሰጠን፣ ስልጣን ቢሰጠን በትጋትና በጥበብ እንድንመራበት እግዚአብሔርን እንድናገለግልበት ነው። ነገር ግን የእግዚአብሔርን ስጦታ ያላግባብ ማዋል እግዚአብሔርን ከመጠን በላይ የሚያሳዝንና እግዚአብሔርን የምንበድልበት መንገድ ነው ማለት ነው። ስለዚህ
እግዚአብሔር የሰጠውን ስጦታ ያላግባብ የሚያውል ሰው ቅጣቱ ከባድ ይሆናል ማለት ነው። ከባድ ይሆናል። በሌላ መልኩ ባለ 5 መክሊት የተባለ ፍጹም ባለጸጋ ነው። ፍጹም ባለጸጋ ያ ማለት እግዚአብሔር የጸጋ ስጦታ ልዩ ልዩ ነው እንዳልኳችሁ የሀብትን ስጦታ የሰጠው አለ፣ የገንዘብ ወይም ደግሞ የእውቀት ስጦታ የሰጠው አለ፣ እግዚአብሔርን የማገልገል የስልጣን ስጦታ የሰጠው አለ። በተለያየ መንገድ እግዚአብሔር አምላካችን ጸጋችንን ወይም ደግሞ ስጦታችንን ሰጥቶናል። ስለዚህ ባለ 5 የተባለ ፍጹም ባለጸጋ ነው። ባለ 2 የተባለ ደግሞ መካከለኛ ባለጸጋ ነው። ባለ 1 የተባለ ደግሞ ፍጹም ድሃ ነው ይለናል። ፍጹም ድሃ ነው። አሁን ለዚህ ለባለ 1 መክሊት እግዚአብሔር ስጦታ ሰጥቶታል ማለት ነው። ስለዚህ እግዚአብሔር አምላካችን በተለያየ መንገድ ስጦታ ሰጥቶናል። አንዳንድ ጊዜ ድህነታችንን ምክንያት አድርገን እግዚአብሔርን ከማገልገል ወደ ኋላ የምንል ሰዎች አለን። ግን ደግሞ በድህነታችን ውስጥ እግዚአብሔር የሰጠን ስጦታ እንዳለን ልናውቅ ይገባናል ማለት ነው። ለምን? ያለ ስጦታ እግዚአብሔር ስለማይተወን። የጉልበት ስጦታ ሰጥቶን ይሆናል እግዚአብሔር፣ የጤና ስጦታ ሰጥቶን ይሆናል፣ የእውቀት ስጦታ ሰጥቶን ይሆናል። በዚያ እግዚአብሔርን ልናገለግልበት ይገባናል ማለት ነው። እግዚአብሔርን ልናገለግልበት። እግዚአብሔርን ማገልገል ማለት መድረክ ላይ ቆሞ መስበክ ብቻ አይደለም። እግዚአብሔርን ማገልገል ማለት መድረክ ላይ ቆሞ መዘመር ብቻ አይደለም። እግዚአብሔርን ማገልገል ማለት ቤተ መቅደስ ገብቶ ቅዳሴ መቀደስ መስዋዕት ማሳረግ ብቻ አይደለም። እግዚአብሔርን በገንዘባችሁ እግዚአብሔርን ማገልገል ትችላላችሁ። የእግዚአብሔር ቤተሰቦች፣ አዎ በዚያች በተሰጠችን ስጦታ ደግሞ እግዚአብሔርን በፍጹም ማስደሰት እንችላለን። አንዳንድ ጊዜ ቁጭ ብለን ስንማር መድረክ ላይ ቁመን የምናስተምረው እግዚአብሔርን የምናስደስተው ይመስለናል። ግን ደግሞ እግዚአብሔር በሰጠን ስጦታ ባገለገልን ቁጥር እግዚአብሔር ይደሰታል። የአንዱ ስጦታ ከአንዱ ስጦታ ሊበልጥ አይችልም። የአንዱ ስጦታ ከአንዱ ስጦታ በእግዚአብሔር ዘንድ ሊያንስ አይችልም። የእግዚአብሔር ቤተሰቦች፣ እግዚአብሔር በሰጠን ስጦታ እያንዳንዱ የሚጠይቀን ጥያቄ አለ ማለት ነው። ስለዚህ በተሰጠን ስጦታ እግዚአብሔርን እንድናገለግል እግዚአብሔር አምላካችን በምሕረቱና በቸርነቱ ይርዳን። እግዚአብሔርን አገልግለን በምድር ላይ በረከትን በሰማይ ደግሞ ገነትን መንግሥተ ሰማያት እንድንወርስ የእግዚአብሔር አምላካችን ቅዱስ ፈቃዱ ይሁንልን። ያስተማረን የገሰጸን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። በሰላም ዋሉ።